ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሰላም ነኝ ያለው አልሐምዱሊላህ። ዛሬ የሚገራርሙ እቃዎች ይዤ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ወዳችኋለሁ። እንደምትመለከቱት አልጋና ቁም ሳጥን ይዤ መጥቻለሁ። ከነዋጋቸው ነግራችኋለሁ። እስከ ቪዲዮውን በቃስ ሙሉውን እዩልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁም አበረታቱ ማለት ወዳችኋለሁ። እንደምትመለከቱት ይሄ ቁም ሳጥን በሚያምር ሁኔታ የተሰራ ማለት ነው። ባለ 6 ተከፋች ነው አጠቃላይ ማለት። በሮቹ አሁን ላይ 5 ናቸው። ከጎን እንደዚህ መሳቢያ ያለበት ሆኖ ባለ 6 ይሆናል ማለት ነው። 2 ሜትር ከ40 በ2 ሜትር ከ40 ነው። በአሁኑ ሰዓት የዚህ ዋጋ አሁን ላይ እየተሰራ ያለው 70 ሺህ ብር ነው። ተወደደ የምትሉ ከሆነ ደግሞ አስተያየት እናደርጋለን ማለት ነው ወዶችዬ። ከውስጥም ከውጭም የተቀባ እንደምትመለከቱት ኤምዲኤፍ ነው። ኤችዲኤፍ እና ኤምዲኤፍ በኤችዲኤፍ ሲሆን ይጨምራል። በኤምዲኤፍ እኛ የሰራ ነው ማለት ነው። እንደምትመለከቱት ከውስጥም ከውጭም የተቀባ ነው ማለት ነው። ውስጡ በሚያምር ከለር አድርገንለታል ማለት ነው። እንደምትመለከቱት የሚያምር ቁም ሳጥን ነው ማለት ነው። ነጭ ከለር ነው። እናንተ በፈለጋችሁት አይነት ከለር ማስቀባት ትችላላችሁ። ዲዛይን መቀየር ትችላላችሁ። በፈለጋችሁት አይነት ስራ መሰራት ይችላል ማለት ነው። ለአጠቃቀም ምቹ አድርገን የሰራ ነው ማለት ነው። እንደምትመለከቱት ከዚህ ለብቻው እንደዚህ እቺ ብቻዋን ትነሳለች። አያት እንደምትመለከቷት ለብቻው አይቼ ማለት ነው። ለተከራይ ቤት ሰፋ ብሎ ለተከራየ ይሆናል ማለት ነው። እንደምትመለከቱት በዛው ትክክል ደግሞ ይሄ ለብቻው ይነሳል ማለት ነው። እንደዚህ ይቺም ደግሞ ለብቻዋ ማለት ነው። ይቺ እንደምትመለከቷት ይቺ ትነሳለች ማለት ነው። ለአራት ሆኖ መንቀሳቀስ ይችላል ማለት ነው። ወደዚህ አልጋዋ ስንመጣ ሜትር ከ50 አልጋ ናት ማለት ነው። 70 ሺህ ብር ነው ብያችኋለሁ። ቁም ሳጥን እንዳትረሱ። ወደ አልጋዋ ስንመጣ ደግሞ እንደምትመለከቷት ይቺ ሜትር ከ50 አልጋ ዲዛይኗ አዲስ ዲዛይን ነው ማለት ነው። የምታምር ናት። ጽድት ያለች አልጋ ፍላት አልጋ ናት ማለት ነው። ለሁሉም ነገር በቃ ቀለል ያለች ናት። የዚች ዋጋ አሁን በአሁኑ ሰዓት 45 ሺህ ብር ነው ማለት ነው። ብረትና ችቡድ አላቸው። በአንድ ኮሜዲ ነው የተሰራችው። እናንተ በሁለት ኮሜዲ ነው ማስደረግ ትችላላችሁ ቦታ ካላችሁ። የምታምር አልጋ ናት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱብኝ። ወዳችኋለሁ፣ አከብራችኋለሁ። አድራሻችን ወሎ ኮምቦልቻ ነው። የትኛውን ቦታ እናደርሳለን እዘዙ። ወዳችኋለሁ።